ስንጠላው የበለጠ የሚወደን እሱ አይደለም? አባለው ኃጢአት በየተበዝ ጸጋ እግዚአብሔር ኃጢአት በበዛባት የእግዚአብሔር ጸጋ ክንፎቹን ዘርግቶ የሚፈልገን እኛን አይደለም? አንተን በሚያፈቅር የሚኖር አምላክ እያለ ለምን ራሳችንን በመጥላት እንኖራለን? ወጣቶች የሚያፈቅረን እያለ ራሳችንን እንጠላለን? ስለኛ ፍቅር የተሰቀለ እያለ እኛ በራሳችን ጥላቻ እንሰቀላለን? የሞተልን አምላክ እያለ እኛ ራሳችንን እንገላለን? ሐሞትና ከርቤ የተጎነጨልን አምላክ እያለ እኛ መርዝ እንቆነጫለን? የተወደዳችሁ ኦርቶዶክሳውያን ወጣትነቱ ሕይወቱን ላንተ የሰጠና የገበረ አፍቃሪ አምላክ እያለ ወጣትነትህን ለሰይጣን እስከ መቼ ትገብራለህ? አሁን የምንኖረው ኑሮ ስለ ሞተልን አምላክ የሚሆነው መቼ ነው? ለዚህ ነው ብቻህን አትሰቀል፣ ከክርስቶስ ጋር ተሰቅያለሁ በለው። ተሰቀል ተሰቀል ሲል ይሄን መልስ መልስለት። ራስን አጥፋ ሲል ከክርስቶስ ጋር ለዘላለም እኖራለሁ በለው። ምክንያቱም በዘላለም ፍቅር ወድጄሃለሁ፣ ተቤዥቻለሁ፣ አትፍራ፣ በስምህ ጠርቼሃለሁ፣ አንተ የኔ ነህ ሲል ስማው። ክርስቲያኖች ስራ በቃ ትኩርኩር ብላችሁ ሳትንቁ ስሩ። ከጠፋ አንብቡ። ማንበባችሁ ደግሞ ስራ እንዴት እንደምትሰሩ ያሳያችኋል። የተቀጠርኩበት ካምፓኒ የለም ካላችሁኝ፣ ማንበብም ስራ ነው። ማንበብ ስራ ነው። ማሰብም ስራ ነው። መራመድም ስራ ነው። እንዴ መጽሐፍ መነኮሳት እኮ ይላል እየሰገድክ ራሱ ዝሙት ካልጠፋልህ ተንቀሳቀስ ይላል። ተንቀሳቀስ፣ ቁጭ አትበል ከቤት ይላል። ስራ የፈታ አይምሮ የሰይጣን ቤተ ሙከራ ነው ይባላል። ሰይጣን ኃጢአቶችን ቴስት የሚያደርግበት ስራ ፈቱ ላይ ነው እየወሰደ። አንድ ሰው የጾምን ጥቅም የሚያውቀው እየጾመው ነው እንጂ ሳይጾመው ሊረዳው አይችልም። ስለ ጾም ጥቅም ሳንጾም ማውራት አንችልም። እሱ ይገርማችኋል እንዴ! ስለ ጾም ጥቅም አንድ ሰው ሊያውቀውና ሊረዳው የሚችለው ስለ ጾመ ብቻ አይደለም፣ ተገቢና ደስ የሚያሰኝ ጾም በእግዚአብሔር ፊትም በሚያደርግበት ጊዜ ላይ ነው። ለዛ ነው አብዛኞቻችን ስለ ጾም መግባትና መውጣት ያለን ስሜት በጣም የተዘበራረቀ ነው። አንዳንዶቻችን ለጾም መግባት የምናሳየው ስሜት የሐዘን ነው። ገባ ሳይሆን ገባብን ነው የምንለው። መጣ ሳይሆን መጣብን ነው የምንለው። ደስ አንሰኝም። ሲወጣ ደግሞ ያለን ስሜት በጣም ደስተኛ ነው። በእርግጠኝነት ብዙሃን ባንሆንም ጥቂቶች የምንባል እዚህ ውስጥ ያለን ግን ነገ ስለሚመጣው ፍስክ እያሰብን ምን እንበላለን እያልን ማለት ነው። ሲመጣም የተቀበልነው ምን በልተን እንቀበለዋለን ብለን። እንዲህ አይነት ጾሚዎች ነን እኛ። የጾሙ ስሜት የማይገባንና ስለ ጾሙ ያለን መረዳትም ሁሌም ከምግብ ጋር የተቆራኘ የሆነብን ለዚህ ነው። የምንቀበለውም የምናስወጣውም በምግብ ስለሆነ ነው። ጾሙ ሲገባ አብረን እንገባለን፣ ጾሙ ሲፈታም እኛም አብረን እንፈታለን። ስለዚህ ጾም ከሌለና የሚያስረን ነገር ካልተጣለብን በቀር ክርስቲያናዊ የሆነ ህይወትን ለመኖር አብዛኞቻችን አንፈልግም። የሚያስታውሰን ነገር እንፈልጋለን። የሰማይ መላእክትን ከሚመለከት ሰው ይልቅ የራሱን ኃጢአት የሚመለከት ይበልጣል ይላል። ነገር ግን ምን ይላል አባ ዮሐንስ ሐጺር? የራስን ኃጢአት የሚመለከት ይበልጣል። ዛሬ ቅን ሆነን መስራት ያልቻልነው፣ በቅንነት ስራ ማስኬድ ያልቻልነው፣ በቅንነት ነገሮችን መለወጥ ያልቻልነው የራሳችንን ኃጢአት ሳይሆን እየተመለከተን ያለነው የማንን ነው? የሰዎችን ኃጢአት ነው። በራሳችን ያለውን ምሰሶ ሳይሆን በወንድማችን ያለውን ግዱፍ ነው እየተመለከተን ያለነው። ጌታችን በራስ ያለውን ምሰሶ አለና በወንድም ያለውን ምንድነው የሚለው? ጉድፍ። በጉድፍና በምሰሶ መካከል ያለው ልዩነት ይታያችኋል። በራስ ያለው ምሰሶን መመልከት ሳይቻል ራስን በሙሉ አካልነት ከነ ሀፍረታችን መመልከት ሳንችል ለውጥ ለማምጣት ነው የምንሮጠው። የኛ ጽድቅ በሰዎች ጽድቅ የሚለካ አይደለም። ሰዎች እኛን ጻድቅ ስላሉን አንጸድቅም፣ ኃጢአተኞች ስላሉን ምን አንልም፣ አንኮነንም። ይሄን እንዳትረሱ።
ኃጢአታችንም ጽድቃችንም የሚለካው በማን ፊት ነው? በእግዚአብሔር ፊት ነው። ሰዎችማ በሚያዩት ነገር ነው የሚፈርዱት። ሰው የሚያውቀው የሚያየውን ብቻ ነው። ከሚያየው ጀርባ ያለውን ነገር ማወቅ አይችልም የሰው ልጅ። የእግዚአብሔር ፍቅር አያችሁት አይደል? ጉልበት ራሱ መጠቀም ያስፈልገውም እግዚአብሔር እኛን ለመመለስ። በጣም ለስላሳ ነው በምትሉት ብርሃን፣ በጣም ሊመልስ አይችልም በምትሉት ፍቅር መመለስ ይችላል እግዚአብሔር። መዓቱ እንዲመልስ እንዴት ትጠብቃለህ? ፍቅሩ ካልመለሰ አይት የሆነ ውርጅብኝ የሆነ ህይወታችንን ቀይረን ቤተክርስቲያናዊ እንድንሆን እንዲያደርገን ለምን እንጠብቃለን? ትግስቱ እኮ ለዚህ በቂ ነው። ፍቅሩ በጣም ለዚህ በቂ ነው። እግዚአብሔር አምላክ እንዲህ ነው ክርስቲያኖች ማለት የኃጢአታችሁ ጥግ የመጨረሻው ላይ የሚተዋችሁ እንዳይመስላችሁ። እንዲያውም የኃጢአታችሁ የመጨረሻው ጥግ ላይ ለመድረስም የምትችሉ ከሆነ ይመለሳል። አሁንም ድረስ የት ናችሁ ብሎ መፈለጉን አያውቁም። የትም ግቡ። እንደ ማርያም እንተ ኅፍረት በዝሙት ህይወትም ኑሩ። እንደ ቅዱስ ጳውሎስ የሌላውን ህይወት የሚያሳድድ እግዚአብሔርን የማይፈልግም ሆኑ። የትም አይነት ነገር እንሁን ክርስቲያኑ እግዚአብሔር አምላክ ለምን ታሳድደኛለህ? የፈጠርኩት ይሄ ሰውነት የኔ ቤተ መቅደስ ነው እስካርፍበት ብሎ መቼም ድረስ አያቆም። እግዚአብሔር አምላክ ሁነት ጥሪውን ሰምተን በልባችን እንድናስገባው ቅዱስና መልካም ፈቃዱ ይሁንልን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ አምላካችን ቅዱስ እግዚአብሔር ይርዳን። በጎደለው በነጠበው ደግሞ በአፈ መላእክት በሊቃውንት እንዲሁም በዚህ ባላችሁት ወንድሞች እህቶች የሚታረም የሚስተካከል ይሁን። ወስብሐት ለእግዚአብሔር። አንተ በዚህ ዓለም ላይ ዋጋ የማይወጣልህ ውድ ሰው ነህ። ዋጋ የካልክ ዋጋ ክርስቶስ ነው የሚሆነው። በተለይ ወጣቶች ዋጋችሁን አላወቃችሁትም እንጂ እኮ ዋጋ ተለጥፎባቸዋል። ከእግዚአብሔር በላይ የሆነ ችግር አለ። ኃጢአት ነው በደሙ አንጽቷል። መቃብር ነው መቃብርን ሽሯል። በደልና ኃጢአት ነው እንዳለው አንጽቷል። ደዌ ነው ሽባነት ነው ተርትሯል። ከእግዚአብሔር በላይ የሚሆን ምን ችግር አይተህ ነው? ችግር ለአንዴና ለመጨረሻ ጊዜ የሚፈታልህ ሞት ብቻ መስሎ ተሰምቷል ማለት ነው። ውሸት ነው። ሞት ችግር እንጂ ችግርን አይፈታም። ቀን የሚያመጣውን ምን ታውቃለህ? እግዚአብሔር የሚያመጣውን ምን ታውቃለህ? ለምን ትዕግስት ታጣለህ? ለምን በራስህ ትፈርዳለህ? ለጊዜው ሊያሰናክል ለጊዜው ሊያደክም ይችላል። ግድ የለህም ታገስ፣ ቀን ስጥ። እግዚአብሔር ቀን የሚያመጣውን አታውቅም ይላል እግዚአብሔር ቃል። ምን ታውቃለህ?